ይህ ታሪክ የጽናት ተምሳሌት፣ ወድቆ የመነሳት፣ ደጋግሞ የመውደቅ፣ ደጋግሞ ደግሞ የመነሳት፣ ተስፋ ያለመቁረጥ ተምሳሌት፣ ሁሌም የመሞከር፣ ሁሌም እዚህ ምድር ላይ መከራና ተስፋ የሚያስቆርጡ ነገሮች በበዙበት ሰዓት ላይ ድጋሚ እንደገና የመቆም፣ እንደገና የመሞከር፣ በስተሽምግልናም ዘመን ቢሆን ከመሞከር እስካልሞትን ድረስ የመጨረሻውን እስትንፋሳችን ወደ ፈጣሪያችን እስካልሄደ ድረስ ድጋሚ መነሳት፣ አሁንም መሞከር፣ አሁንም ማድረግ፣ አሁንም ደግሞ ሌላ እድል መሞከር፣ ተስፋ ለመቁረጥ የህይወትን መከራ ህይወት ፍላጻዋን ስትወረውርብን ሁሉ ግን ቆም ብለን ሌላ እድል፣ ድጋሚ ደግሞ ሌላ እድል፣ ድጋሚ ደግሞ ሌላ እድል መሞከር ተስፋ ያለመቁረጥ ተምሳሌት የሆነው የኮሎኔል ሳንደርስ የህይወት ታሪክ ነው። ኮሎኔል ሳንደርስ ህይወት አብዛኛው ለሰው ልጅ እንደምታሳየው አይነት መከራን ከልጅነት እስከ ሽምግልና ድረስ ያሳለፈ፣ ያልሞከረው የሙያ አይነት የሌለ፣ ይህንንም ልፋቱን ደግሞ ፈጣሪ አይቶለት በስተሽምግልናው ዘመን ለስኬት ያበቃው በአጭሩ የጽናት ተምሳሌት የምንለው ለብዙ ሰው በብዙ አይነት ሙያ ላይ ተሰማርቶ ላለ ሰው ምሳሌ ሊሆን የሚችል ታሪክ ነው። ይህ የእውቁ የኬኤፍሲ መስራች የህይወት ታሪክ ነው። ኮሎኔል ሳንደርስ ይባላል። ሙሉ ስሙ ሃርላንድ ዴቪድ ሳንደርስ ነው። የተወለደው በኢንዲያና ግዛት ሄንሪቪል በምትባለው ከተማ 5 ኪሎ ሜትር በስተ ምስራቅ በኩል በምትገኝ ስፍራ ነው። እናቱ በግማሽ አየርላንዳዊ በግማሽ ደግሞ ሆላንዳዊ ዜግነት ካላቸው ሰዎችን የተገኘችው፣ በእምነቷ ጠንካራ የምትባል ክርስቲያን፣ ጥሩ ግብረገብ እንዲኖሩ በልጅነቱ ምሳሌ የሆነችው ሴት ነች። አባቱ እምነት ላይ ብዙም አይደለም፣ ነገር ግን 30 ሄክታር መሬቱን በማረስ የሚተዳደር ሰው ነው። ኮሎኔል ሳንደርስ የተወለደው ሴፕቴምበር 9 1890 ነው። ከዕለታት አንድ ቀን አባቱ በእርሻ ስራው ላይ በነበረበት ጊዜ ይወድቅና እግሩ ይሰበራል። በዚህም ቅጽበት ነው የኮሎኔል ሳንደርስ ህይወት አቅጣጫው መቀየር የጀመረው። ብዙም ሳይቆይ በ1895 ማለትም ኮሎኔል ሳንደርስ የ5 ዓመት ልጅ በነበረበት ጊዜ አባቱ ያርፋል። እናቱም ለቤተሰቡ የምግብ አቅርቦትን ለመቻል የቲማቲም ማቀነባበሪያ ድርጅት ውስጥ ትቀጠራለች። ኮሎኔል ሳንደርስ የመጀመሪያ ልጅ ነው። ታናናሽ አንድ ወንድምና አንድ እህት አለው። እናም እናቱ የቲማቲም ማቀነባበሪያ ጋር በምትሄድበት ጊዜ ለልጆቹ ምግብ የማዘጋጀት ኃላፊነትን ተረከበ። እናም የሚገርመው ገና የ5 ዓመት ብላቴና በነበረበት ሰዓት ጀምሮ ምግብ ማዘጋጀት ጀመረ። ከዛ እድሜው 7 ዓመት ላይ ሲሆን በቃ ከባባድ የሚባሉትን ምግቦች ራሱ እስከ ማዘጋጀት ደረሰ። ከዛ እናቱ አባቱ ካረፈ ከ4 ዓመት በኋላ ኤድዋርድ ፓርክ የተባለ ሰውን በ1899 አገባች። ብዙም ሳይቆይ ይህ ሰው ምንነቱ ባልታወቀ ከአንድ ዓመት በኋላ በ1900 ህይወቱ ያልፋል። በዚህ ሰዓት ኮሎኔል ሳንደርስ በ10 ዓመቱ እርሻ ውስጥ መስራት ጀመረ። እንዲህ ያለ እናትየውም አሁንም ከ2 ዓመት በኋላ ማለትም በ1902 ሌላ ዊሊያም የተባለን ግለሰብ አገባች። በዚህን ሰዓት የኮሎኔል ሳንደርስ እና የዊሊያም ግንኙነታቸው ጥሩ አልነበረም እና
እንደ አጋጣሚ ይሄ ሰው ወደ ግሪንውድ ወደሚባለው የኢንዲያና ግዛት ቤተሰቡን አዘዋውሮ ነበርና በነበራቸው መልካም ያልሆነ ግንኙነት ኮሎኔል ሳንደርስ ትምህርቱን ከ7ኛ ክፍል ለማቋረጥ ተገደደ። ከዛ በ13 ዓመቱ ከነጭራሹ ቤቱን ለቆ ወጣና የፈረስ ኮርቻ ምናምን የሚቀቡ ድርጅት ላይ ገብቶ ተቀጠረና መስራት ጀመረ። ከዛ 1 ዓመት አካባቢ እንደቆየ በ14 ዓመቱ በኢንዲያና ደቡባዊ ግዛት ውስጥ ሄዶ ድጋሚ የእርሻ ስራ ላይ ተቀጥሮ መስራት ጀመረ። ኮሎኔል ሳንደርስ በ1906 ማለትም 16 ዓመቱ ሲሆን አጎቱ ጋር ሄዶ መኖር ጀመረ። አጎቱም ይሰራበት ከነበረው ከትራንስፖርት ፍሰት ጋር የተያዘ ድርጅት ውስጥ ቀጠረው። ከዛ ትንሽ እንደቆየ ኦክቶበር 1906 ላይ የአሜሪካ መከላከያ ሰራዊት ውስጥ ገባ። ነገር ግን በዚህን ሰዓት የገባው እድሜውን ዋሽቶ ነበር። ከዛ ፌብሩዋሪ 1907 ላይ የክብር አሸኛኘት ተደርጎለት ከመከላከያ እንዲወጣ ተደረገ። በዛው ዓመት ውስጥ የባቡር ድርጅት ውስጥ የተለያየ ድርሻዎችን ምናምን ነገር ይዞ መስራት ጀመረ። ብዙም አልቆየም። ያን ድርጅት ለቀቀና እሳት አደጋ የሚሰራ ድርጅት ውስጥ ተቀጥሮ መስራት ጀመረ። በዚህ ድርጅት ውስጥ እንደ ሌሎቹ ስራዎቹ ቶሎ ቶሎ ወደ ሌላ ስፍራ ሳይሄድ 3 ዓመት ሙሉ አገለገለ። ነገር ግን በ3ኛ ዓመት ድርጅቱ ከስራው አገደው። ከዛ ድጋሚ ሌላ ድርጅት ፈለገና ይህ ድርጅት ከባቡር ጋር ስራ ጋር የተያዘ ድርጅት ነው፣ ግን ቀን ሰራተኛ አድርጎ ነበር የቀጠረው። ከዛ በ1909 ማለት ነው ቀን ሰራተኛ ሆኖ መስራት ጀመረ። ከዛ በዚሁ ዓመት በህይወቱ ለየት ያለች ሴት ገጠመችው። ጂም ሴት ጆሴፊን ኪንግ የምትባል ሴት ነች። በዛው በተገናኘ ዓመት ውስጥ ብዙም ሳይቆይ ለጋብቻ ጠየቃትና ጁን 15 1909 ተጋቡ። የተጋቡበት ቦታ አላባማ ጃስፐር የሚባል ቦታ ላይ ነው። የኮሎኔል ሳንደርስ እና ጆሴፊን ኪንግ ትዳር 3 ልጆችን ለማፍራት በቃ። በዚህን ሰዓት ኢሊኖይስ ሴንትራል ሬልሮድ በተባለ ድርጅት ውስጥ ተቀጥሮ ነበር የሚሰራው። ማታ የህግ ትምህርት ያጠና ነበር። በዚህ ድርጅት ብዙም ሳይቆይ ከስራ ባልደረባ ጋር በነበረው ግጭት ለመባረር በቃ። የህግ ትምህርቱን ለ3 ዓመት ካጠና በኋላ ተሳክቶለት ስራ ለማግኘት በቃ። በዚህም ጥቂት ስኬታማ ጊዜን አሳለፈ። ሆኖም ከቀጣሪው ጋር በነበረው ግጭት የስራ ፍቃዱ ሊታገድበት ቻለ። ይህም የሆነው ኮሎኔል ሳንደርስ ትዕግስት የሌለው፣ ራሱን መግዛት የማይችል እና ሁሌም እኔ ብቻ ትክክል ነኝ ብሎ የማሰብ አባዜ ስለነበረበት ነው። በዚህም የተነሳ ይህን ስራ በማጣቱ ከእናቱ ጋር ተመልሶ ለመኖር ተገደደ። በዚህም ሰዓት ፔንስልቬኒያ ሬልሮድ በተባለ ድርጅት ውስጥ ድጋሚ ተቀጥሮ መስራት ጀመረ። በ1916 ጄፈርሰን ቪል የህይወት ኢንሹራንስ በተባለ ድርጅት ውስጥ ተቀጥሮ ድጋሚ መስራት ጀመረ። ብዙም ሳይቆይ የእድል ጉዳይ ሆነ አይታወቅም፣ ከዚህ ደግሞ ተባረረ። በ1920 ማለትም እድሜው 30 ዓመቱ ሲሆን ጀልባ የሚያመርት ድርጅት ውስጥ መስራት ጀመረ። በዚህን ሰዓት የተወሰነ ድርሻ እንዲኖረው ወይም ሼር እንዲኖረው ተደረገ እና መስራት ጀመረ።
1 ዓመት ከምናምን ከሰራ በኋላ ድርሻውን ወይ ደግሞ የእሱን ሼር $22,000 ሸጠው። ከዛ ይህንን $22,000 ወሰደና አምፖል የሚያመርት ድርጅት ከፈተ። የሚያሳዝነው ሌላ በብድር የኤሌክትሪክ አምፖልን ያመርት የነበረ በብድር የሚሰራ ድርጅት ተፎካካሪ ስለነበረው ድርጅቱን ለኪሳራ ዳረገው። ከዛ ዊንቸስተር ኬንታኪ ድርጅት ውስጥ የጎማ ስራን የሚሰራ ድርጅት ውስጥ የሽያጭ ሰራተኛ ሆኖ ሰራ። ከዛ ድርጅቱ በሚያሳዝን ሁኔታ በ1924 ተዘጋ። ከዛ ልክ ሲዘጋ በዚሁ ዓመት ስታንዳርድ ኦይል ኦፍ ኬንታኪ በተባለ ድርጅት ተቀጥሮ ለመስራት በቃ። ነገር ግን ድርጅቱ ከ6 ዓመት በኋላ ማለትም በ1930 ዘግሬት ዲፕሬሽን በተነሳ ሰበብ ድርጅቱ ሊዘጋ ቻለ። በዚህን ሰዓት በ1930 ልክ እድሜው 40 ዓመት ሲሆነው ማለት ነው። ልክ በ1930 ሼል ኦይል ካምፓኒ የተባለ ድርጅት ያለ ክራይ ቤቱን ለምግብ ቤትነት እንዲጠቀም ተስማማ። ነገር ግን ክራይ ባይከፍልም ከሽያጩ ላይ የተወሰነ ፐርሰንት ለድርጅቱ እንዲከፍል ነበር ስምምነቱ የሚለው። ከዛም ማት ስቱዋርት የተባለ ተፎካካሪ እሱ ላይ ጥቃት ለማድረስ አስቦ በሼል ኦይል ካምፓኒ ውስጥ ይሰራ የነበረን ሰራተኛ እንዲገደል ያደርጋል። በዚህም ጊዜ ተፎካካሪ የነበሩ ማት ስቱዋርት ወደ ወህኒ ቤት እንዲጣል ይደረጋል። ከዛ ልክ ለ5 ዓመታት ከሰራው በኋላ የኬንታኪ ከተማ ከንቲባ የነበሩት በወቅቱ ሩቢ ላፎን የተባሉ ግለሰብ አሁን በሰፊ የሚታወቅበትን የኮሎኔልነት ማዕረግ ሰጡት ማለት ነው። ከዛ እንዲህ ያለ በ1939 ቢዝነሱን ቀስ በቀስ እያሳደገ መለስተኛ የሆነች ሆቴል አሽቪል ኖርዝ ካሮላይና በተባለ ግዛት ውስጥ ለመግዛት በቃ። ብዙም ሳይቆይ ይሄ የገዛው አነስተኛ ሆቴል በእሳት አደጋ ምክንያት ሊወድምበት ቻለ። ይህም ከወደመበት በኋላ ድጋሚ ቤቱን ባለ 140 መቀመጫ ካፍቴሪያ አድርጎ ለመስራት በቃ። ከዛ ልክ 1940 ላይ አሁን ድርጅቱ የሚታወቅበትን KFC የሚታወቅበትን ምስጢራዊ ቅመሞችን አቀነባብሮ ስራውን ማቀላጠፍ ቻለ። ልክ በ1941 ዓመተ ምህረት እንደ ፈረንጆች አቆጣጠር ማለት ነው አሜሪካ በሁለተኛው ዓለም ጦርነት ላይ በመሳተፏ የሆቴል ስራው ሊቀዘቅዝ ቻለ። በዚህም የተነሳ ሆቴሉን በወቅቱ ለመዝጋት ተገደደ እና በሲያትል ውስጥ በዚህን ሰዓት እንደ አማካሪነት ምናምን ስራዎችን ይዞ አሳለፈ። ከዛ ልክ 1942 ላይ ሆቴሉን ሸጠ። ይህ ሰው ትዳር ይዞ ለረጅም ዓመታት መቆየቱ የሚታወቅ ነው። ልክ ነገር ግን ዓመታት ሄዶ ልክ በ1947 ላይ ለመፋታት በቃ እና 2 ዓመታትን ከቆየ በኋላ ማለትም በፈረንጆቹ አቆጣጠር በ1949 ላይ ክላውዲያ የተባለች እንስትን ለሁለተኛ ጊዜ ለማብቃት በቃ ማለት ነው። ልክ በ1952 ምስጢራዊውን ቅመም ፒቶርማኖቭ ሳውት ሶልት ሌክ
ዩታ በሚባለው ግዛት በሚገኘው ይፋ አደረገ። በስምምነታቸውም በእያንዳንዱ የዶሮ ሽያጭ ላይ $0.04 ለመቀበል ተስማማ። ከዛ በወቅቱ የነበረው ትንሽዬ ሬስቶራንትም ይሳካልኛል ምናምን ነገር ብሎ አስቦ ነበር። እንዳሰበውም አልሆነም። እሱን ለመሸጥ ተገደደ። በዚህን ሰዓት ከመንግስት የሚያገኘው $105 ወራዊ ገቢና ጥቂት ገንዘቦች ብቻ ነበሩት። በዚህም ሰዓት በ1959 ማለት ነው ሼልቢቪል በሚባለው ቦታ ላይ ከአዲሲቱ ሚስቱ ማለትም ከክላውዲያ ጋር አዲስ ሬስቶራንት ከፈቱ። በዚህም ሬስቶራንት በከፈቱበት ሰዓት አብዛኛውን ጊዜ ይህንን ምስጢራዊውን ቅመም ለሬስቶራንቶች ይፋ በማድረግ የተወሰነው ሼር ወይ ደግሞ ገቢ ለማግኘት ስምምነት እያደረገ ነበር የሚያሳልፈው እና አብዛኛውን ሰዓት በመኪና ውስጥ እየተኛ ነበር የሚያሳልፈው። ጥቂት ጊዜያት እንደዚህ ካሳለፈ በኋላ ብዙ ስምምነቶች እና ብዙ ሬስቶራንቶች ከሱ ጋር ውል ማሰር ጀመሩ። በሚገርም ሁኔታ በአሜሪካ ውስጥ ብቻ ጠብቆት የነበረው ስኬት ሌሎች ሀገራትም የተስፋፋ በአጭር ጊዜ ውስጥ መጣ። ይህም በካናዳ፣ በዩኬ፣ አውስትራሊያ፣ ሜክሲኮ እና ጃማይካ የራሱን ሬስቶራንት ብራንድ ዲል እንዲቀበልና ስምምነት እንዲያደርግ አስቻለው። ከዛ ይሄ ስምምነት እያደገ ሲሄድ የኬኤፍሲን ስምምነት ወይ ደግሞ ያለውን ከብራንዱ ጋር ያለውን ስምምነት ልክ በ1964 ማለትም ኮሎኔል ሳንደርስ 73ኛ ዓመት እድሜው ላይ ሲደርስ ለመሸጥ ተስማማ። ይህም ማለት በዛን ሰዓት ከፍተኛ የሆነ ፋይናንሻል ስትራግል ላይ የነበረ ግለሰብ $2 ሚሊዮን ሽያጭ አደረገ። ድርጅቱን ቢሸጠውም ግን የድርጅቱ አምባሳደር አርማ እና ስሙ ምናምን ቀጥታ የሱን ሌጋሲ ወይ ደግሞ የሱን የሰራውን ስራ ግን አልሸጥም። ማለት አምባሳደራቸውን እንዲቀጥል ስምምነት የተወሰኑ በቲቪ የማስታወቂያዎች ምናምን ሁሉም ስቲል በሱ ስር ሆኖና ክፍያዎችን ስቲል እየተቀበለ ነው ይህንን ያደረገው። ይህንን አደረገ። በስተመጨረሻ ከፍተኛ የህይወት ውጣ ውረድ የነበረበት ሰው ልክ 73ኛ ዓመቱ ላይ ሲደርስ አመሻሽ ላይ ቢሆንም ስኬትንና የገንዘብ የሀብት ማማ ላይ ወጥቶ በ1964 $2 ሚሊዮን ባለቤት ሆነ። በዚህም በተጨማሪ በአመት ከፍተኛ የሆነ ጉዞዎችን ያደርጋል፣ ረጃጅም ጉዞዎችን። በዚህ ጉዞዎች ላይ የስፖንሰርሺፕ ዲሎች፣ ብዙ አይነት ጥቅሞችን ማግኘት ቻለ። ይህም ግለሰብ እንዲህ እየኖረ ልክ በፈረንጆቹ አቆጣጠር በ1980 ማለት አሁን ኮሎኔል ሳንደርስ የ90 ዓመት አዛውንት በሆነበት ሰዓት ላይ ከዚህ ዓለም ሊያልፍ ችሏል። ከዚህ ሰው ህይወት የምንማረው በህይወቱ ውጣ ውረድ አሁን ተነሶ ሲል መውደቅ፣ ድጋሚ ከወደቀበት ተነስቶ አሁንም ቆምኩኝ ሲል ድጋሚ መውደቅ፣ ከፍተኛ ያላለፈበት ውድቀት ያልገጠመው አይነት መከራ የለም። ኦልሞስት የእድሜው ማምሻ ላይ ነው ያቀደውን ያሳካው። ግን ተስፋ አልቆረጠም፣ እጅ አልሰጠም። አልሆነም፣ አልተሳካልኝም፣ የወጣትነት ጊዜ አልፏል፣ ዘመኔ አሁን ከዚህ በኋላ አብቅቷል አላለም ይህ ሰውና እስከ መጨረሻ እጅ አልሰጠም። ከዛ መጨረሻ ላይ ያልሰራውም ደግሞ ስራ የለም። የሚገርመው ያልተባረረበት መስሪያ ቤት የለም፣ ያልሰራው ስራ የለም፣ የሌለው ሙያ የለም።
ግን በስተ እርጅና በፊት ምግብ ማብሰልን የለመደው በ6 ዓመቱ ነበር። ከዛ ከ6 ዓመቱ ጀምሮ እስከ 40 ዓመቱ መሀል ላይ በተለያዩ የዓለም ሙያዎች ላይ ተሳትፏል፣ ከምግብ ስራ ጋር ያልተያያዙ። ግን መጨረሻ ላይ በ6 ዓመቱ የለመደውን የምግብ ማብሰል ስራ በስተርጅና ዘመኑ ድጋሚ ተመልሶበት ከዛም እንደተመለሰ ቀጥታ ስኬትን አላገኘም። ከ40 እስከ 65 ዓመቱ ከፍተኛ የሆኑ ውጣ ወረዶችን አሳለፈ። ከዛ በሚገርም ሁኔታ 65ኛ ዓመቱን ካለፈ በኋላ 66 ከዛ ካለፈ በኋላ ከሬስቶራንቶች ጋር ያንን ምስጢራዊ ቅመሙን ያገኘውን ይፋ በማድረግ ውል ማሰር ቻለ። ይሄ ውል ደግሞ መጨረሻ ላይ ምንድነው በምግቡ ላይ ያለውን መብት በ2 ሚሊዮን ዶላር እንዲሸጥ አገዘው። ከዛ በስተሽምግልና ዘመኑ ላይ የስኬት ማማ ላይ ወጣ እና ይሄ ሰው በየትኛውም እድሜ ስኬታማ መሆን እንደምንችል በንግድ ዓለም ላይ ግን እያንዳንዱ ውድቀት ሌላ አዲስ ትምህርትን ሊያስተምረን እንጂ ሊያጠፋን እንዳልሆነ፣ አዳዲስ ማንነትን ሊገነባልን እንደሆነ ማስተማሪያና ማሳያ ነው። ይህንን የመሰሉ በቢዝነስ ዓለም ላይ ስኬትን የተጎናጸፉ ሰዎችን ታሪክ ለማወቅ ለመረዳት ካሰቡ ይሄ ቻናል ትክክለኛ ቦታ ነው። ሰብስክራይብ ያርጉ።